ዛሬ ምንም ነገር ባታደርግ ከ5 ዓመት በኋላ ህይወትህ እንዴት ትሆናለች? እስቲ በአይነ ህሊና ተመልከተው። ያው ቦታ፣ ያው ድብርት፣ ያው ጸጸት። አሁን ደግሞ ዛሬ ትንሽ ነገር ብትጀምር ከ5 ዓመት በኋላ የምንሆንበትን ታላቅነት አስበው። ብዙ ሰዎች ነገን ብቻ ስለሚያልሙ ዛሬን ይዘነጋሉ። ነገር ግን እውነቱ ይህ ነው። ነገህን የሚገነባው በዛሬው ጾም ነው። ዛሬ በዚህ ቪዲዮ ዛሬ የምታደርጋቸውን ጥቃቅን ነገሮች ነገህን እንዴት እንደሚቀይሩ በሚገርም መንገድ እንመለከታለን። ሰላም ውድ የኮር ጠባቂ ቤተሰቦች፣ እንኳን ወደ ኮር ጠባቂ በሰላም መጣችሁ። አንደኛ፣ ነገ የሚባለው ዛሬ የተሰራው ውጤት ነው። ነገ ከሰማይ አይወርድም። ነገ የሚባለው ነገር ዛሬ የዘራኸው ዘር ውጤት ነው። እዚህ ጋር አንድ ታሪክ ልንገራችሁ። አንድ ገበሬ ምርት ማግኘት ፈለገ፣ ግን ቀኑ ሙሉ ነገ እዘራለሁ እያለ ሲተኛ ዋለ። ክረምቱ አልፎ መኸር ሲመጣ ጎረቤቶቹ ሲሰበስቡ እሱ ግን ባዶ ሜዳ ቀረ። ዛሬ ካልተማርክ ነገ እውቀት የለም። ዛሬ ካልደከምክ ነገ ውጤት የለም። ነገ ነገሮች ይቀያየራሉ እያልክ ራስን አታታል። ዛሬ ምንም ካላደረክ ነገም እንደዛው ባዶ ነው። ሁለተኛው፣ ትንሽ ነገሮች ቀጣይነት ተአምር ይሰራሉ። ብዙ ሰዎች ትልቅ ስራ ለመስራት ትልቅ ጉልበት ያስፈልጋል ብለው ስለሚያስቡ ይፈራሉ። ግን ስኬት የትናንሽ ነገሮች ድምር ነው። የጠብታዋ ታሪክ። አንዲት ጠብታ ውሃ ድንጋይ ላይ ብትንጠባጠብ ምንም አታደርገውም። ነገር ግን ለዓመታት በየቀኑ በዛው ቦታ ላይ ብትንጠባጠብ ድንጋዩን ትሰነጥቀዋለች። ድንጋዩ የተሰነጠቀው በጠብታዋ ጥንካሬ ሳይሆን በቆራጥነቷ ነው እና በጣም ተደጋግማ ስለተንጠባጠበች ነው። በቀን 10 ደቂቃ ማንበብ፣ በቀን 20 ደቂቃ አዲስ ክህሎት መማር። እነዚህ ትናንሽ ቢመስሉ ከ1 ዓመት በኋላ እና ከ2 ዓመት በኋላ በጣም ትልቅ ደረጃ ላይ ያደርሱናል። ሶስተኛው ደግሞ ነገ የህልሞች መቃብር ነው። ነገ የሚለው ቃል ህልምህን የሚገድል መርዝ ነው። ብዙ ሰዎች ነገ ጀምራለሁ፣ ነገ ለውጣለሁ ይላሉ። ነገር ግን ነገ ሲመጣ ደግሞ ሌላ ነገ ሆኖ ይጠብቃቸዋል። ዛሬን ካልተጠቀምክበት ነገም አትጠቀምባትም። ለውጥ የሚጀምረው አሁን በሚል ሰዓት ላይ ብቻ ነው። አራተኛው፣ ዛሬ የምታደርገው ነገር ነገ እምነትህን ይገነባልሃል። አንድ ሰው ራሱን ማመን የሚጀምረው መስራት ሲጀምር ነው። ዛሬ አንድ ትንሽ ስራ ብትጨርስ አእምሮህ እችላለሁ የሚል መልእክት ለራሱ ይልካል። ዛሬ የምታደርገው ጥረት ለነገ ትልቅ ፈተና ድፍረት ይሆናል። የዛሬውን ጥቃቅን ስራህን የነገው በራስ መተማመንህ ነው። ነገን ለመቀየር ነገ መጠበቅ አያስፈልግም። ዛሬን ማስተካከል ብቻ ይበቃል። ዛሬ ከዚህ ቪዲዮ በኋላ ስልክህን ከማንሳት በፊት ራስን ጠይቅ። ለዛሬ ምንድነው የማደርገው? ለነገስ ምንድነው የሚጠቅመኝ? ወዴትስ ያደርሰኛል? እነዚህ የሚሉትን ጥያቄዎች ራስን ጠይቅ። ትንሽ ነገርስ መማር የምፈልገው ምንድነው? እሷን አሁኑ ጀምር። ይህ ቪዲዮ እንድትነቃቃ ካደረገ ለጓደኞች ሼር አድርግላቸው። የዛሬው ምርጫ ነገህን ይወስነዋል። በሚቀጥለው ቪዲዮ እስከምንገናኝ ቻው።